ዩሒቡ ለራሱ የሚወደውን ጥሩ ነገር ለሌሎች እስካልወደደ ድረስ አላመነም፣ እምነቱ ሙሉ አይደለም ብለው ተናገሩ። ለራሳቸው የምትወዱትን መልካም ነገር ለሌሎች ውደዱ፣ ለራሳቸው የምትጠሉትን ክፉ ነገር ለሌሎች ጥሉ ብለው ተናግረዋል። እና ይሄን ይመስላል እግዚአብሔር መጽሐፍ ቅዱስ ላይ የበከተ ምግብ እንዳትበላ አንተ ቅዱስ ሕዝብ ነህና ካላቸው በኋላ ነገር ግን በር ላይ ለተቀመጠ ድሃ ስጡት፣ ወይም ደግሞ ለሌላ እንግዳ ውጭ ላይ ሽጡት፣ ችግር የለውም ይላል። እዚህ ላይ ብቻ አይደለም የሚገርምህ፣ ለምሳሌ ወለድ አራጣ ገንዘብ እርም ነው አይደለ? ተስፋዬ ወለድ አሁን እግዚአብሔር መጽሐፍ ቅዱስ ላይ ምን ይላል? ለወንድምህ በወለድ አታበድረው ይላል፣ ግን ለውጭ ሰው አበድረው ችግር የለውም ይላል። ቃል በቃ ለወንድምህ ለእስራኤላዊ ወገን ከሆነ እንዳታበድረው። ምዕራፉን ንገረኝ። አሁን ስልክ ከፍቶልኛል፣ ቁጥሩና ምዕራፉን ገብቼ እሺ፣ የቅድሙን ልስጥህ ያዘው። ዘዳግም 14 21 ዘዳግም 14 21 የቅድሙ ዘዳግም 14 21 የአሁኑ ደግሞ በወለድ እሱ ደግሞ የተናገረበት ዘዳግም 23 ከ19 ጀምሮ ዘዳግም 23 19 እና 20 ላይ ምን ይላል እግዚአብሔር? ለወንድምህ በወለድ አታበድር አለ። ተመልከቱ፣ አንዴ ላሳያችሁ። ዘዳግም የቅድሙ የአሁኑ ነው። ዘዳግም 23 19 እና 20 ዘዳግም 23 19 እስከ 20 ድረስ ምን ይላል? ለወንድምህ በወለድ አታበድር አለ እግዚአብሔር። የብር ወይንም የእህል የማናቸውን ነገር ሁሉ በወለድ አታበድር አለ ለወንድምህ። ነገር ግን ለእንግዶችስ፣ ከውጭ ለሚመጡ ሰዎች ለእንግዳው በወለድ አበድረው ችግር የለም ይላል። ያው ለእንግዳ ችግር የለውም በወለድ አበድሩ ይላል። ያ እንግዳን እኮ ነው እንደው ማክበር ያለብህ፣ ከውጭ የሚመጣን ሰው። ነቢዩ ሰለላሁ ዐለይሂ ወሰለም ከውጭ የሚመጡ እንግዶችን ያጭበረበረ ሰው በጣም ተከባድ ኃጢአት እንዳለበት ተናግረዋል። አያውቁም ብላችሁ ሌሎችን ላ ነገር ግን ለእንግዳ በወለድ አበድሩት ይላል እግዚአብሔር። ለወንድምህ ግን እርዚያው እርስ በርስ እንዳትበዳደሩ። እዚህ ጋር ግን ሁሱ ማለት ከዚህ ጋር እንዴት መሰለ 19 ላይ የሚለው ለወንድምህ እኔ እንደተረዳሁት ለወንድምህ በወለድ አታበድር፣ የብር ወይም የእህል ወይም የማናቸውንም ነገር ሁሉ ወለድ አትውሰድ ነው እንጂ የሆነ ሌላን ሰው አታክ እዚህ ጋር አላደረግም። ያ ወንድም የሚለው ደግሞ እንደ መጽሐፍ ችግር ኦኬ እሺ ለእንግዳው በወለድ አበድረው ይላል። ለእንግዳው በወለድ አበድረው፣ ነገር ግን አምላክህ እግዚአብሔር ልትወርሳት በምትገባባት ምድር በሥራ ሁሉ ይባርክህ ዘንድ ለወንድምህ በወለድ አታበድር ይላል። ሌላ ጥያቄ አለ? አይ ያው ብዙ ማለት አሁን ሌላ ሰው ካለ እንትን ይበል። ቁርአን ላይ ነው ትንሽ ማወቅ ማለት መጠየቅ እንፈልገው። አንዳንድ የሚፈጥር ነገር አለ ስታነብ እንዴት ይሄ እንደዚህ ሊሆን ይችላል የሚል ሱራ 2 ከቁጥር 193 ላይ ያለውን እስኪ ስለሱ ንገረኝ። ይሄ አንዲት ሃይማኖት እስክትቀር ድረስ ተጋደሉ የሚለውን ነገር እንዴት ይህን ታየዋለህ? ማለት እስላም ሰላም ነው ይባላል እና እዛ ጋር ግን አንዲት ሃይማኖት እስክትቀር ተጋደሏቸው ይላል። ይሄ ሃይማኖት አይቀጭም? ምን አለ መሰለህ፣ አንደኛ በሃይማኖት ማስገደድ የለም። እሺ ይሰማል ልጆች ወይንስ ይቆራርጣል? ይሰማል። መልካም። በመጀመሪያ ልናውቅ የሚገባ ነገር በሃይማኖት ማስገደድ የለም። አላህ ቃል በቃል በቁርአን ላይ ላ ኢክራሃ ፊዲን ይላል። በሃይማኖት ማንንም ማስገደድ የለም ይላል። ቀድ ተበየነ ሩሽዱ ሚነል ገይ ይላል። ቅኑ መንገድ ከጥመቱ መንገድ በእርግጥም ተገለጠ ይላል። ስለዚህ ቅኑንና ጥመቱን መንገድ ገልጾ ማስቀመጥ ነው የእስላም ስራ። ነገር ግን እዚያ ቦታ ላይ አንድ ሃይማኖት እስክትቀር ድረስ ማለት ምን ማለት ነው ከተባለ እንግዲህ ሰዎች ወደ ኢስላም መጣራት እንዳለባቸው ያስተምራል። ያ ገብተዋል። በምድር ላይ አንድ ሃይማኖት እስኪቀር ድረስ አዎ፣ ዓላማውም ይሄ ነው።
ነቢያቶች ሲመጡ ጊዜ አንዱ አምላክ እንዲመለክ ነው። ሁልህም እንደፈለግ አምልክ፣ እንደፈለጋቸው ሃይማኖታቸው ችግር የለም ያለ ነቢይ የለም እኮ። አምላክ ያዘዛቸውን አንድና ብቸኛውን ሃይማኖት ኢስላምን ያስተምራሉ። አንዱን አምላክ በብቸኝነት አምልኩ ይላሉ። መሲሁ ዳግም በሚመጣ ጊዜ ይህን በምድር ላይ እንደሚፈጽም ኢስላም ያስተምራል። በመሲሁ ዘመን አንድ ሃይማኖት ሌላ ሃይማኖት ከኢስላም ውጭ አይቀርም እያሉ ነቢ ሰለላሁ ዐለይሂ ወሰለም ያስተምራሉ። ወላ የብቃ ፊ ዘማኒሂ ኢለል ኢስላም አሉ። በመሲሁ ዳግም በሚመጣ ጊዜ በምድር ላይ ከኢስላም ውጭ ሌላ ሃይማኖት አይኖርም አሉ። ወላ ዩዕበድ ኢለላህ አሉ። ከአላህ በስተቀር ሌላ ማንም አይመለክም አሉ። ዳግም መሲሁ በሚመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ በጠላቶቹ ላይ የበላይነትን ያጎናጽፈዋል። ሁሉን ከእግሩ በታች ያደርግለታል። ጠላቶቹ የተባሉት እነዚያ ክርስቶስነቱን መሲህነቱን የካዱ አይሁዳውያኖች ናቸው። በእነርሱ ላይ የበላይነትን ካጎናጸፈው በኋላ ሁሉ በሁሉ ይሆን ዘንድ መሲሁ የዓለምን ሰው ሁሉ ለአንዱ አምላክ እንዲገዙ ያደርጋል። የዛኔም እርሱ ራሱ ለዚያ ለአንዱ አምላክ ሁሉ ላስገዛለት ለዚያ ለአንዱ አምላክ ይገዛል አላህ ሱብሓነሁ ወተዓላ። እና ይህ ነው እና ለአንድ አምላክ እንዲገዙ ማድረግ የምድር ሰዎችን ይሄ ነቢያቱላ ዓላማ ነው። ለአንድ ሃይማኖት ብቻ እንዲከተሉ ማድረግ ይሄ ነቢያቱላ ዓላማ ነው። ነቢያቶች በሚመጡ ጊዜ ምድር ላይ ባዕድ አምልኮ ያሉ ላይ ሰዎችን እንደፈለክ ሁልህም በየሃይማኖትህ ላይ እንደፈለክ የፈለከውን አምልክ አላሉ። ይልቁንስ አንዱን አምላክ አምልኩ ነው። መሲሁ ምን አለ? ያ ቀውም ያዕቡዱላህ ወቃለ ልመሲሁ ያ በኒ እስራኤል አዕቡዱላህ ረቢ ወረብኩም አለ። ክርስቶስም አለ ህዝቦቼ ሆይ እናንተ የእስራኤል ልጆች የእኔንም የእናንተንም ጌታ የሆነውን አንዱን አምላክ ብቻ አምልኩ፣ ከእርሱ ውጭ አታምልኩ ይላቸው ነበር። ይሄ ነው እና ያ ነው እና ተጋደሉ የሚለውን ታዲያ ምንድን ነው ወደሚለው ስንመጣ ጊዜ መጋደል ማለት አሁን ግደሏቸውና ተጋደሏቸው የተለያዩ ናቸው። ተጋደሉ የሚለው ምን ማለት ነው? መጋደል ማለት ሊጋደልህ የሚመጣን አካል ከራስህ እየተከላከልክ የምታደርገው የማጥቃት ስርዓት ነው። ታዲያ እዚያ ቦታ ላይ ምን ለማለት ነው? ያችን አንድ ሃይማኖት እየሰበክ እያስተማርክ እያለ ለዚያ ለትውልድ አይ አታስተምርም ብሎ የሚቃወም አካል ይኖራል አይኖርም? የዛኔ ይቃወመዋል። እነዚያ ሰዎች ሰይፍ አንስተው የሚዋጉህ ከሆነ የዛኔ ያንን ሃይማኖትህን በመስበክ ላይ የሚከለክልህ ከሆነ የዛኔ ሊዋጉህ ከተነሱ አንተም ትዋጋቸዋለህ። ምን አይነት ሰዎችን ልብ በል፣ ሊዋጉህ የተነሱ አካሎችን። አላህ ቁርአን ላይ ሲናገር ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያ በአላህ መንገድ ላይ የሚጋደሏችሁን ተጋደሏቸዋል። እያርላ ሊዋጉ የመጡ አካሎችን እንጂ ሰላማዊ አካሎችን በፍጹም መንካት አይቻልም፣ ኃጢአት ነው። እንደውም ሰላማዊ የሆነን የሌላ እምነት ተከታይ የነካ የገነትን ሽታ አያገኝም ነው እምነታችን ትምህርቱ። ይሄ ነው። አይ ቆንጆ። እኔ ያው መጀመሪያ ላይ ያለችው ቃል ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው፣ ቢከለክሉም ወሰን ማለፍ ብቻ ይሄ ነው። ኦኬ እሺ፣ ያው ተረድቻለሁ። ሌላ ቀን ካስገባኝ ስለ ካዕባው መጠየቅ እፈልጋለሁ። ይቻላልሽ? አሁን ልመልስልህ እችላለሁ፣ ችግር የለውም። አንተ ጊዜ ካዕባው ማለት ለአላህ ከአላህ ውጭ መስገድ እንደማይቻል ነው እስልምና ብዙ ጊዜ የምታስተምሩትና ካዕባው ላይ ግን አምልኮ ይፈጸማል እዛ። እሱን እንድታያለ ለካዕባ መስገድና ወደ ካዕባ መስገድ ይለያያሉ። ለካዕባ መስገድ ቢሆን ይሄ ትክክል ነህ፣ ስህተት ነው። ለካዕባ አይሰገድም። አየህ፣ ወደ ካዕባ ግን ወደ ስንል ጊዜ ወደ የምትለዋ ምንን ታመላክታለች? ተስፋዬ አቅጣጫን ታመላክታለች አይደለ? ልክ ነኝ? ያ ስለዚህ ወደ ካዕባ እንጂ የምንሰግደው ለካዕባ አይደለም። ለከተባለ ለአላህ ብቻ እኮ ከዚህ ጋር እንዴት መሰለው እሱ። እሺ አላህ በቁርአን ላይ ፈሰሊ ሊረቢከ ይላል፣ ለእኔ ለጌታ ስገድ ይላል። አያርለ በሌላ ቦታ ላይ በሌላል ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ስግደቴ፣ መስዋዕቴ፣ ህይወቴ፣ ሞቴ ለዓለማቱ ጌታ ለአላህ ብቻ ነው በል ይላል። አያርለ ነገር ግን ወደ ካዕባ አቅጣጫ ዞራቸው ስገዱ ተብለናል። እንደ አቅጣጫ የምንጠቀምበት የስግደት አቅጣጫ እንጂ ሌላ አይደለም እርሱ። ይህንንም አምላክ አላህ ሱብሓነሁ ወተዓላ ራሱ ያዘዘው ትእዛዝ ሁለት ታላላቅ የአምላክ ነቢያቶች አብርሃምና ኢስማኤል የሰሩት ለሁለት ዓላማ፣ አንደኛ የስግደት አቅጣጫ ይሆን ዘንድ፣ ሁለተኛ አምስተኛውን የእስልምና መሰረት የሆነውን ሐጅን መፈጸሚያ ስፍራ ወይንም ቦታ ይሆን ዘንድ ለሁለቱ ዓላማ ነው። ይህንን በአምላክ ቃል ኪዳን በአብርሃም በኩል የተሰራ እንደሆነ ማስረጃ በቁርአን ላይ
ተገልጿል። ሱረቱል በቀራ ላይ ምን ይላል? ወዐሂድና ኢላ ኢብራሂም ወኢስማዒል አን ጠሂራ ቤትየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ ይላል። ወደ አብርሃምና ወደ ልጁ ወደ ኢስማዒልም ቃል ኪዳንን ያዝኩኝ አለ። ምን በማለት ቤቴን ያንን ካዕባን አጽዱ በማለት ስሩ በማለት ለምን ዓላማ ጠዋፍ ለሚያደርጉ ወይንም የሐጅ ስነስርዓት ለሚፈጽሙ ሰዎችና በዚያ ቦታ ላይ አምልኮን ለሚፈጽሙ ሰዎች ሶላት ለሚሰግዱ ሰዎች አቅጣጫ ይሆን ዘንድ ማለት ነው። እዚህም ነው አላህ ስለ ካዕባ ሲናገር ቁርአን ላይ ፈወል ወጅሐከ ሸጥረል መስጂዲል ሐራም ይላል። ሶላት በምትሰግድ ጊዜም ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ እያለ ይናገራል ማለት ነው። እንግዲህ ወደ ሆነ ቤተ አምልኮ ዙሮ መስገድ ይህ ያንን ቤተ አምልኮ ማምለክ አይደለም። ለኛ የካዕባ መስጂድ ነው። አላህ ቃል በቃል በቁርአን ላይ መስጂድ እያለ ይጠራዋል። አይተህ ከሆነ ሙስሊሞች በዚያ ስፍራ ላይ እንደ መስጂድ ይጠቀሙበታል፣ ይሰግዱበታል። እንዳውም ቃል በቃል በቁርአን ላይ መስጂድ አልሐራም ብሎ አላህ የተከበረው መስጂድ ብሎ ይጠራዋል። ሱብሓነ ለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ። ሁለት ታላላቅ መስጂዶች በቁርአን ላይ ተጠቅሰዋል። አንደኛ እሱ ነው። ሁለተኛ ኢየሩሳሌም የሚገኘው ወይም ቤተልሔም የሚገኘው ቤተ መቅደስ ተብሎ የሚጠራው ነው። እርሱ የእስራኤላውያን ነቢያቶች የሚሰግዱበት ለእስራኤላውያን ነቢያቶች የስግደት አቅጣጫ ተደርጎ የተደነገገላቸው ነበር። ገብቶሃል አይደል? ይህንን መጽሐፍ ቅዱስም ላይ ያለ ነገር ነው። ወደዚያ ዞረውም ይሰግዱ ነበር። ዳዊት መጽሐፍ ቅዱስ ላይ ከሆነ ወደ ቤተ መቅደስህም ዙሬ እሰግዳለሁ እያለ ይናገራል። አሁን ወደዚያ ዞሮ ስለሰገደ አመልከው ማለት አይደለም። ገብቶሃል? እርሱን እንደ አቅጣጫ ተጠቀመው እንጂ ወደ ብሎ አስቀምጠው ወደ አቅጣጫነቱን እንጂ የሚገልጸው እርሱን ማምለኩን አይገልጽም። ይሄ ነው። ይህን ኢየሱስ ክርስቶስም እንዲሁ አዲስ ኪዳን ላይ ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ብትሄድ ሴትዮዋ ምን አለችው? መታ ከፊቱ አንተ ነቢይ እንደሆንክ እናያለን አለችው። አይ ተሳስተሻል፣ ነቢይ አይደለሁም አላላትም። በዚሁ አጋጣሚ ነቢይነቱን እዚያው አረጋገጠላት። ከዚያ በኋላ ምን አለች? ስግደት በኢየሩሳሌም ካልሆነ አይሆንም ትሉናላችሁ አለችው። ኢየሱስ ምን ብሎ አስተምሯቸዋል? አየህ፣ ስግደት በኢየሩሳሌም ነው መሆን ያለበት ብሏቸዋል። ከዚያም ኢየሱስ ክርስቶስ ምን አላት? አንቺ ሴት እመኚኝ፣ ወደፊት ወደ ኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። ያ ጊዜ መቼ ነው? በማን ላይ ነው የተፈጸመው? ወደፊት የሚሆን ትንቢት ነው። በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። ታዲያ ይህ ትንቢት በማን ላይ ነው የተፈጸመው ይመስላል? ተስፋዬ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እንደተፈጸመ ላሳየህ። የመጀመሪያ የስግደት አቅጣጫ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና ሰሃቦች የታዘዙት ወደ ኢየሩሳሌም አቅጣጫ ዙራቸው ስገዱ የሚል ትእዛዝ ነበር። ከዚያ በኋላ አላህ ይህንንም የስግደት አቅጣጫ በመሲሁ አንደበት እንደሚቀየር ተነግሯል። አላህ ወዲያው ለነቢዩ ሰለላሁ ዐለይሂ ወሰለም ምን አላቸው? አሁን ደግሞ ስግደትህን ከኢየሩሳሌም ወደ ካዕባ አቅጣጫ ዙረህ ስገድ አላቸው። ያለበትንም ምክንያት ይህንን የሚያዘዘበትን ምክንያት አላህ እዚያው ሱረቱል በቀራ ላይ ሲያስቀምጥ የመጀመሪያዋን የስግደት አቅጣጫ ያስቀመጥኳትን ለመጽሐፉ ሰዎች ለሚያነቡ ሰዎች ያንን እንዲያውቁና እንዲረዱ ዘንድ ብሎ ትንቢቱ በእርሳቸው ላይ እንደተፈጸመ ሁሉ ምልክትን አስቀምጧል። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ የመጀመሪያዋ የስግደት አቅጣጫ እያለ ይገልጻታል። የመጀመሪያዋ የስግደት አቅጣጫ እነ ዳዊት ወደ ቤተ መቅደስ እንሰግዳለን እያሉ ሲገልጿት የነበረ ኢየሱስ ክርስቶስ በኢየሩሳሌም ካልሆነ ስግደት አይቻልም ብሎ ሲያስተምርበት የነበረው እርሱ ደግሞ ክርስቶስ ከዚህ በኋላ ግን ስግደት በኢየሩሳሌም የማይሆንበት ጊዜ ወደፊት ይመጣል ብሎ ገልጾላታል። ያም ሰሃቦች ሐዲስ ላይ ሲገልጹ ምን አሉ? ሰለይና መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢላ ቤይቲል መቅዲስ ነሕወ 16 ሸህራ አው 17 ሸህራ ثم أمرنا باستقبال القبلة فاستقبلنا አሉ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የመጀመሪያውን ስግደት ለ16 እና ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ዞረን ሰገድን። ከዚያም ከኢየሩሳሌም አቅጣጫ ቀይሩ ወደ ካዕባ የሚለው ትእዛዝ መጣ፣ ቀየርንም ብለው ተናገሩ። ያሰላም ምን ብሎ ነበር? እውነት እውነት እልሻለሁ አንቺ ሴት ስግደት ከኢየሩሳሌም የሚቀየርበት ጊዜ ይመጣል ብሏታል። ያው በእርሳቸው ላይ ተፈጸመ። ሐዲሱ ቃል በቃል ላሳያችሁ። ኢየሩሳሌም የስግደት አቅጣጫ በእርሳቸው ላይ እንደተቀየረ እናንተን ውስጥ ከእንትኑ ጋር አይጋጭም ማለት አሁን የነገርከኝ በደንብ ተረድቻለሁ። ነገር ግን ካዕባውን በመንካት የሆነ ለመዳን የሚሞከሩ ነገርና እዛ ደግሞ የሆነች ክብ ነገር አለች። ያቺን ለመሳም የሚደረገውን እንትን እሱ ለመዳን አይደል እንዴ? ኦኬ፣ በጣም ጥሩ። አንደኛ ካዕባውን የሚዳብሱ ምናምን ሰዎች እሱ ስህተት ነው፣ እሱን አድርጎ የሚል የለም። ገብቶሃል አይደለ? ነገር ግን እዚያች ክቧ ወይንም ሐጀሩል አስወድ የተባለችዋን እሷን ደግሞ ምክንያቱን ልንገርህ። እርሱንም ለመዳን ብለው የሚነኩ ሰዎች ካሉ ስህተት ነው። አሁንም
አሁን እሱን ግን ማድረግ ምን መሰለህ? አሁን ከሐጅ ስነ ስርዓት መካከል ሰውየው ካዕባን ሲያደርግ ጊዜ ያቺ ሐጀሩል አስወድ የተቀመጠችበት ዓላማ ለምንድን ነው ከተባለ አንደኛ ከገነት የመጣች ድንጋይ ነች። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ሐዲስ ላይ ሐጀሩል አስወድ ነዘለ ሚነል ጀና ካነ አሸዱ በያድን ምን አለበን አው ሚነ ተልጅ ፈሰወደቱ ኸጣያ በኑ አደም አሉ። ከጀነት የወረደ ድንጋይ እንደሆነ ተናግረዋል። አንደኛ እሱ ነው። ዓላማው ምንድን ነው? የሐጀሩል አስወድ የተቀመጠበት ዓላማ ኢብራሂም ዓለይሂ ሰላም ከልጁ ከኢስማኤል ጋር ካዕባን እየሰራ እያለ ኢስማኤል ድንጋይ አቀባይ ነበር፣ አብርሃም ደግሞ ኢብራሂም የሚገነባ ነበረ። ገብቶሃል አይደል? ከኢስማኤል ድንጋይን እየተቀበለ በሚገነባበት ጊዜ ከኮርነሯ ላይ ምልክት እንድትሆን ዘንድ ሰዎች ሄደው መካ ካዕባ ሲዞሩ ጊዜ አንድ ብለው የሚጀምሩባትና የሚጨርሱባት ምልክት የምትሆን አንዲት ለየት ያለች ድንጋይን አምጣ ይለዋል፣ ያዘዋል። በዚህ ጊዜ እስማኤል እየፈለገ ባለበት ጊዜ ነው መላእክቶች ይዘዋት ከሰማይ ከገነት የወረዱት ያችን ድንጋይ። ልጅህን አትፈልግ በለው ያውና ለየት ያለ ነጭ ድንጋይ መጥቶልሃል ከሰማይ እርሱን አድርግ አብርሃም ተባለ። ኢብራሂም የሚያችን አስቀምጣት። ዓላማው ስለዚህ ምንድን ነው? ሂደን እዚያ ሐጅ ስንሰራ ዑምራ ስንሰራ ጊዜ ጠዋፍ ስናደርግ ጊዜ አላህ ለአብርሃም ምን ብሎታል? ወልየጠወፉ ቢልበይት ልዓቲቅ እንዳለው ይህን ጥንታዊው ቤትም ይዙሩ ሰዎች ብሎ እንዳዘዘው ነቢያቶችም ይህን ሲያደርጉ እንደነበር አንድ ብሎ ከዚያች ሰውየው ሲዞር ለምልክት ታገለግለው ዘንድ ነው። ከዚያ 7 ጊዜ ዞሮ እዛ ሲጨርስ ያንን ያጠናቅቃል። በዚህ ያውቃል ማለት ነው። ከዚያ በኋላ መሳሙስ አንዱ የአምላክ ትእዛዝ ስለሆነ ነው። እንግዲህ አምልኮ ማለት አምላክ ያዘዘህን ትእዛዛት መፈጸም ነው። ታዲያ ይሄ ነቢ ሰለላሁ ዐለይሂ ወሰለም ሲያደርጉ ስለነበር ነው። አምላክ አላህ ሱብሓነሁ ወተዓላ ወተቢዑሁ ለዓለኩም ተህተዱን ይላል። ሙሐመድ የሚያደርገውን ተግባር ተከተሉ ቅኑን መንገድ ትመሩ ዘንድ አለ። እርሳቸው ደግሞ ይህንን አምላክ ያዘዛቸውን ነቢያቶች ሲያደርጉት የነበረውን ትእዛዝ ነው። ቃል በቃል በቁርአን ላይ አምላክ አላህ ለቀደሙት ነቢያቶች ያዘዋቸው እንደነበር ይህን ትእዛዝ የሐጅ ስነ ስርዓት ይናገራል ማለት ነው። እና የሐጀሩል አስወድ አንደኛው ምልክቱ እርሱ ነው። እሺ እርሱን መሳም የሚለውን በተመለከተ ግዴታ አይደለም። ሰውየው ዑምራ አድርጎ ሐጅ አድርጎ ሐጀሩል አስወድን ሳይስም ቢመጣ ሐጁ ሙሉ ነው፣ ዑምራ ሙሉ ነው። ግዴታ ሳይሆን ሱና ይባላል። ተስፋዬ ሱና ብሎ ማለት ብትሰራው የምትመነዳበት ባትሰራው የማትቀጣበት የአምልኮ ስርዓት ነው። ገብቶሃል አይደል? ግዴታ ወይም ደግሞ ዋጅብ ማለት ደግሞ ብትሰራው የምትመነዳበት ባትሰራ የምትቀጣበት ነው። ስለዚህ እርሱ ከሱና ነው። ሰውየው ያንን ሳይስም ቢመጣ ችግር የለው። ቢስም ደግሞ ተሟላለት እያርላ ያ ነው። እሺ አልገባህም? ጠይቅ በእርሱ ላይ። ኦኬ አይ ያው ለእንትን ከሆነ እኔ እንደ ቁርአን ሳይሆን እንደዚሁ የማየው ነገር ስለሆነ ነው የጠየኩህ። ያው ተረድቻለሁ። ምክንያቱም ከአላህ በስተቀር ሌላ አምልኮ ያው ሽርክ ከሆነ እዛ ላይ ካዕባው ላይ የሚደረገውን እንትን ስላየው ነው። ኦኬ እሺ ቴንክ ዩ ደህና ደሩ። እሺ እሺ ደህና ደሩ። እሺ ከላይ ማን ነበር ስሙ? ከሳይ ሰላም አቤት ሰላም ነው። እንዴት ነው? እሺ በዚሁ አያይዞ የሰው ልጆች ዋሌክ ሰላም በዚያው ላይ ተያይዞ ኃጢአት መማሩንስ ወደሚለው ስንመጣ የኃጢአቱን ምህረት ምንድን ነው? ከምን የተነሳ ነው ከተባለ ሐጁንና ዑምራውን ሰዎች በማድረጋቸው ነው። ልብ በሉ። ገብቷቸዋል አይደለ? ነገር ግን በአንዱ ስራ ላይ መሰረት ተደርጎ ሊነገርለት ይችላል። ለምሳሌ ሐጀሩል አስወድን ስለሳማ ኃጢአቱ ተማረ የሚል ሐዲስ ልታገኙ ትችላላችሁ። እንደው ገብቷቸዋል አይደል? ነገር ግን ያን ሐጀሩል አስወድን ብቻ ሄዶ ሰውየው ስለሳማ ኃጢአቱ ይማራል ማለት ነው አይደለም። ከሐጅ ስነ ስርዓት መካከል አንዱ የሆነውን በመጥቀስ የተነገረለት የሆነ ንግግር ነው። እሱ ሙሉ ሐጁን ሲያደርግ ጊዜ ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ሐጀ ወለም የርፉት ወለም የፍሱቅ ረጀዐ ከአነማ ወለደትሁ እሙሁ አሉ። ወደ መካ በመሄድ ሐጅ ያደረገ ሰው በዚያ ላይ ክፉ ቃልን ያልተናገረና ያልሰራ ሰው ልክ እናቱ እንደወለደችው ያለምንም ኃጢአት ሆኖ ይመለሳል አሉ። አያችሁ አይደለ? የሙሉ የሐጁ ምንዳ ነው ኃጢአትን መማር እንጂ የሐጀሩል አስወድን ስለሳመ ሰውየው ኃጢአት ይማርለታል ላሱም በመሳሙ ብቻ አይደለም። ይጄ ዝም ብዬ ሐጀሩል አስወድን ስሜ ብመጣ ምንም አይነት ምንዳን የማገኝበት አይደለም። ነገር ግን ሙሉ የሐጁን ስነ ስርዓት ሲያደርግ ጊዜ ነው። ዑምራ የሚያደረገ ሰው ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ለዑምራ ላደረጉ ሰዎች አልዑምራቱ ኢለል ዑምራ ከፋረቱን ሊማ በይነሁም አሉ። ዑምራ ያደረገ ሰው ያለ ኃጢአቱ እንደሚማርለት ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ዝም ብሎ ሄዶ ሐጀሩል አስወድን ስለሳመስ 5 ሳንቲም ምንም አይነት የኃጢአትን ምህረት አያገኝም። ገብታችኋል አይደለ?
እንዳውም ሱና ነው እርሱም ብቻውን እንትን ማለት ማን ነው በዚያ በሐጅና በስነ ስርዓት በዑምራው ጊዜ ይህንን ማድረግ። እሺ ካሳ ይቀጥል። ጥያቄ ምንድን ነው? አላህ የት ነው ያለው? አምላክ አላህ ስብሐነ ወተዓላ ከፍጥረት ዓለም ሁሉ በላይ ነው። በእውቀቱና በእይታው በእንክብካቤው ደግሞ ከፍጥረቱ ጋር ነው። ያያቸዋል፣ ይሰማቸዋል፣ ይረዳቸዋል፣ ያግዛቸዋል። ይሄ ነው። ከአርሽ በላይ ነው የሚባለውስ? አዎ ከአርሽ በላይ ነው ማለት ከፍጥረት ዓለሙ በላይ ነው ብዬ ቅድም የነገርኩህ ነው። አርሽም ከፍጥረት ስለሆነ እሱንም አጠቃልዬ ነው። ከአርሽ በላይ ከፍጥረት ዓለሙ ሁሉ በላይ ነው እርሱ። እሺ ከአርሽ በላይ ምን ሆነ ያለው? ራሱ አላህ ስብሐነ ወተዓላ በአካል ነው ወይስ? አካል ወይንም ጅስም የሚባል ነገር የለም ከአላህ ዘንድ። እኔ የሚል ማንነት አለው አላህ ስብሐነ ወተዓላ። እርሱ አምላካችን አላህ ስብሐነ ወተዓላ በዛቱ በማንነቱ እርሱ ከፍጥረት ዓለም ሁሉ በላይ ነው እኮ። ሙሉ ዓለምን ያካለለ ነው ወይስ ደግሞ ራሱን ችሎ የሆነ ጅስም ኑሮት ከአርሽ በላይ አይደለም? ጅስም የሚባል ወይንም አካል የሚባል ነገር አላህ ስብሐነ ወተዓላ በቁርአን ላይ እርሱን ስላልጠቀሰልን ያልጠቀሰውን ነገር እኛ ከራሳችን አንጠቅስም። አንተ አምላክ አካል አለው ብለህ ታምናለህ? እኔ አላምንም። ክርስቲያን አይደለህ እንዴ? በአካል ሶስት ወይም በመለኮት አንድ ይላሉ። ይሄ ትክክል አይደለም ማለት ነው? አይ እሱ ምናልባት እኔ ለማብራራት እንትን የለኝም፣ የራሱ እንትን ይኖረዋል ብቻ። እሺ እግዚአብሔር ከአርሽ በላይ ነው አይደለም? የትም ቦታ አለ ብዬ ነው የማምነው። መጽሐፍ ቅዱስ ግን እግዚአብሔር ከአርሽ በላይ ነው ይላል። ምን ትላለህ? እንዳውም ከአርሽ ላይ ቁጭ ብሏል። ቁጭ የሚል ነገር አለ ብዬ ለምንም ደግሞ እንጃ። የትም ቦታ እንዳለ ነው የሚሰማኝ። እንደሱ ከሆነ እንግዳውንስ ያውና እግዚአብሔር በዙፋኑ ላይ ቁጭ ብሏል። አሳየህ፣ ተቀምጧል። ዙፋን ማለት ክብሩን ለማሳየት ነው እና ዙፋን ማለት አርሽ ማለት ነው። የአረበኛውን መጽሐፍ ቅዱስ አወጣልሃለሁኝ። በአርሹ ላይ በዙፋኑ ላይ ቁጭ ብሏል። ተቀምጧል፣ ቁጭ ብሏል የሚለውን አልቀበልም ብለህ ነበር። ያን ነገር እዚህ ጋር ምን ይላል? እግዚአብሔር ቁጭ ብሏል። ሚኪያስም አለ በክብሩ እንግዲህ በክብሩ የሚባል ሂሳብ የለም። ቆይ ሚኪያስም አለ ይላል እንግዲህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ አላህ እግዚአብሔር በዙፋኑ ላይ ተቀምጦ የሚለውን አልቀበልም ብለህ ነበር ቅድም። ምን ትላለህ? አንደኛ ነው ሁለቱም ጥቅስ ላይ ያውና ሚኪያስም አለ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ። እሺ እግር እጅ አለው የሚለውስ? እሱም እንዲሁ እግርና እጅ ሲባል ጊዜ መለኮታዊ የሆነ እጅና እግር አለው ለማለት እንጂ እንደ ፍጥረታት አይደለም። አምላክ አላህ ስብሐነ ወተዓላ እጅ የሚል ባህሪ ያለው እግር የሚል ባህሪ ያለው አለው። ነገር ግን ይህን ስናጸድቅ ጊዜ አምላክ አላህ ስብሐነ ወተዓላ በተናገረው ልክ ያ ማለት ከሰው ጋር የሚመሳሰል ነው ወይ ሰውን በአምሳሉ ፈጠረው እንደሚባል አምላክ አላህ ስብሐነ ወተዓላ ለይሰ ከሚስሊሂ ሸይኡን ብሎ ዘጋው። እኔን የሚመስል አንዳች የለም ማለት። አንዳች በሚለው ውስጥ ሰው ይካተታል፣ ማንኛውም ፍጥረት ይካተታል። ፍጥረቱን በማይመስል መለኮታዊ እጅና መለኮታዊ እግር ተብሎ የተገለጸለት አለው ብለን እናምናለን። ይሄ ደግሞ መጽሐፍም ላይ እንዳለ ታውቃለህ አይደለ? እጆች እግሮች አሉ። መለኮታዊ ሲባል ሊታይ የማይችል ነው። አሁን ባለው ማንነት እኛ አሁን ባለንበት እኛ ልናየው አንችልም። ነገ የትንሣኤ ቀን አላህ ስብሐነ ወተዓላ እንድናይ ይፈቅድልናል እኮ። እኛ እናየውም ግን አለው። መለኮታዊ እጅና እግር የሚባል አለው። ያንተ ግን እንደዛ አይደለም ካሳዬ። ያንተ ግን የሰው የአዳም አይነት እጅና እግር ነው ያለው። አብ፣ ወልድ፣ መንፈስ ቅዱስ ሶስት ናቸው እኮ። የእኛን የማይመስል እጅ እግር አለው ግን በመለኮት ያኑ በመለኮት እጅ እግር ያለው ነው ከአርሽ በላይ ያለው። አምላክ አላህ ስብሐነ ወተዓላ እኔ የሚል ማንነት አለው። ከመለኮታዊ ባህሪያቶቹ እጅ የሚላለው አዳምን በእጆች የፈጠርኩት ስላለ ልክ እንዲሁ ደግሞ እግሮች አሉት ብለን እናምናለን። ይህ በቁርአንና በሐዲስ ላይ የመጣ ስለሆነ አሁን ግን እኔ እያልኩ ያለው ነገር ምንድነው? እንደቀድሞ የእግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ሶስቱም እጅም እግርም አላቸው። ለዚያው መለኮት ምናምን ብሎ ሂሳብ ሳይሆን የአዳም አይነት እግርና እጅ አላቸው ሶስቱም ማለት ነው። አለ ምን ትላለህ? ይሄን ትቀበላለህ አንተ?
አሁን እኔ የአዳም አይነት እጅና እግር አለው ወይ አላህ ብትለኝ ላ በፍጹም አይሆንም። እንደዛ አምላክ አላህ ስብሐነ ወተዓላ በፍጹም እኔ የአዳምን አይነት ማንነት ማነው የፍጥረት እናንተን የሚመስል ማንነት የለኝም ብሎ ተናግሯል። ገብቶሃል አይደለ? ነገር ግን እንደ ክርስቲያን ኦርቶዶክስ ነህ አይደለ? ያውና እዚህ ጋር ምን ይላል መሰለ መጽሐፈ ሚላድ ምዕራፍ 10 በአዳም ላይ ያለው ሁሉ መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብልቶችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። አይደለ? በማን ላይ ያለው? በአዳም ላይ ያለው መልክ ሁሉ ብሏል። በእኔና በአንተ ላይ ያለው ሁሉ በኢየሱስ ላይ ያለ ቢባል ችግር የለውም። እሱ በስጋ የተገለጠ ነው ብላችሁ ስለምታምኑ። ችግሩ ግን ምንድነው? መንፈስ ቅዱስና አብም ራሱ የእኔና አንተ አይነት ማንነት ነው ያላቸው። እሺ ከአርሽ በላይ ነው ወይስ አርሽ ላይ ነው የሚለው ከእናንተ ጋር? ከአርሽ በጣም ከአርሽ በላይ አርሽ ላይ ነው ቃል በቃል የሚለው ከአርሽ በላይ ነው የሚለው። ከአርሽ በላይ ነው አርሽ ላይ የሚለው አርሹ ላይ ነው ከአርሽ